እያጠናሁ ማለቴ ቤቱን እያጠራሁ እኮ ነው። ለነገሮች ምን ታደርጊ? ያዘዙኝን በሙሉ አድርጌያለሁ እኮ እትዬ። እሱ ነው እንጂ ከየትም እየለቃቀመ እንደዚህ የሚጫወትብኝ። እትዬ ጨጓራው ተነሳቦት እንዴ? ለነገሮች ምን ታደርጊ? እዚህ ከየትም ጎትቶ እያመጣ። አይ ጎትተው እንኳን አላመጡኝም። ጎትኩቶ ነው ያመጣሽ? ጋሽዬ ያንቀሷ ጥብቅና መቆሙ ነው። እንዲያው ግን እትዬ ምን አባሽ ላድርግሽ? በላይ ምን ያደርጉኛል ማለቴ ምን ያደርጉልኛል ማለቴ ነው። ቆይ ቅድም እንደው ግን ብለሽ ለምን አባሽ ቆምሽ? እና ልቀመጥ በሽታ አይቀመጥብሽ። እሺ ካጠፋው ይቅርታ። ግን እኔ የምለው እትዬ ቤት ከመጣው ጀምሮ እንዲያው እንደው ገቦ ቅማል ጥምት ያደረጉኝ እንዲያው ምን አርጌው ነው? እስቲ ምን አርጌው ነው? ጭራሽ መልስ ትመልሽልኝ ጀመር። ጥያቄን የጠየኩት ለጥያቄን በቃሽልኛ። እሺ ካጠፋው ይቅርታ። ወይ አንድ ፊቱን ዱላ አንስተሽ ምችኛ። አልመታሁትም። ጭራሽ ልትመችኝ አምሮሽ ነበረ። ጥፋት ካለብኝ ልታረም አፊ ከዚህ። እሺ ወይ እትዬ እንዲያው ከነጋ መላፌ ላይ አልቀመስኩ። ትሰሚያለሽ? እኔ ከአንቺ ጋር መነታረቅ አልፈልግም። አሁን ቶሎ ቶሎ ቤት ነው ልውይ። እሺ እትዬ ሁለቴ እኮ ልውዬዋለሁ። ድገሚዋ እንደገና። ኧረ ተውት እንዳው ተው። እንዲያው ፈተና እኮ ደርሶብኛል እትዬ። እንዲያው ባይሆን አረፍ ብዬ ባጠና አይሻልም? ምን አለ ባጣና ናትሽን ባልኩት። እሺ እትዬ ፈተና እኮ ደርሶብኛል። መጀመሪያ የህይወት ፈተናሽን ብትወጪ አይሻልሽም? አይ እሱ እንኳን እውነት አለው እትዬ። ሌላው ላይ እውነት የለሽም እያልሽኝ ነው? እኔ እንደዛ አላልኩም እትዬ። አልሽ እንጂ። እሺ ቤቱን ወልውዬ ላጥና? ግቢውን ዋና አባሽ ላይ ያጸዳልሽ ነው። ጠዋት እኮ አጽድቼዋለሁ እትዬ። ድገሚ። በይህ አይነት ሽንት ቤቱንም ደግመሽ አጽጂው ልትይኝ ነው? ልትይኝ ከሆነ ልልሽ ነበር። አዎ አሉኝ እንጂ እትዬ። በቃ አሉኝ ካልኩሽ ታዲያ እዚህ ምን አባሽ ትሰሪያለሽ? ሂጂ አሉኝ እንዴ። እና ቤቱን እኔ ልወልውልልሽ? እሺ እንዴ። ለነገሩ አንቺ ምን ታደርጊ? እሱ ነው እንጂ እዚህ ማንንም እየለቃቀመ የሚጫወትብኝ። ጋሽ እየወጡ ነው። እየገቡ መስላለሁ። አይ ጋሽ እንዲያው ቀልድ ያስቀኝ ከቀረ ቆየ እኮ። አሁንም ሳራ ነች አይደለ? አዎ ጋሽ ቤት ከመጣው ጀምሮ ምንም ደስ አላላት። እኔ እኮ ባህሪዋ ነው ብዬ ነግሬሻለሁ እኮ። እሱማ ብለውኝ ነበር ጋሽ፣ ግን እረፍት አጣው ጋሽ። ስራውን እኮ ሁለቴ ነው የምታሰራኝ። እሱንም ደግ የሆነች ለታ አውቃለሁ። እሱማ ያውቃሉ ጋሽ። መሽጠፎት እንዲያው ልንገሩ ብዬ እንጂ በቃ እኔ ሁሉን ነገር አናግራታለሁ። እሺ ምንም አታስቢ። አይ ጋሽ እንዲያውንስ እዛ የማላውቀውን ሰው አግብቼ ቢኖር ይሻለኝ ነበር። ፋንቱ ለምን ደስ ትያለሽ? አዎ ጋሽ እሱማ ትምህርቴን ብዬ ማደል ሁሉ መስዋዕትና መክፈል እና ታዲያ ማታስቢውን እየተማርሽ አይደል እንዴ ያለሽው? አይ ጋሽዬ እንዲያው ደርሶ ለመምጣትማ የአስተማሪው ጋውንም ደርሶ ይመጣል። አልገባኝም። መልስ መለሱት ማለት አልገባኝም። ምኑ? ትምህርቱ ነው ጋሽ። ለምን? ልተኛ ስለምሄድ። አሁን አንቺ ልጅ እኔንም ግራ እያጋባሽ ነው። አይ ጋሽዬ ብቸኛ እረፍቴ የትምህርት ቤት ሰዓቴና ብቸኛ ማረፊያ ደግሞ የትምህርት ቤት ዴስክ ናት እያልኩት እኮ ነው። አንቺ ለምን ዘዴ ትተኛለሽ? እዚህም አልተኛ ከሆነሳ? ለምን አተኝም? ሌሊትም አልተኛ ከሆነሳ? ለምን ሌሊት አተኝም አንቺ? አይ ጋሽዬ እንዲያው ባልና ሚስት ከአንድ ወንዝ ይቀዳሉ የሚለው አባባል ሐሰት መሆኑን በእርሶና በትዬ ነው ያየሁት። ማለትማ እርስዎ ለምን ትነሻለሽ ሲሉኝ ነው። እትዬ እኮ ለምን ትቀምጫለሽ፣ ለምን ትነሻለሽ? ኧረ ምንም አይሉኝ ነገር አለ ጋሽ። ምን አባቷ እያለች ነው? ስለ እሷ ጉዳይ ከስራ ስመለስ እናወራለን። እሺ አንቺ ግን በሰላም ለመዋል ሞክሪ። ምን አይነት ባህል ነው? ምን አባቷ ብለው ይሆን ደግሞ? ድፍረትሽ ለአንድ ሰራተኛ ብለሽ ጨጓራ የነደደ ስትይ ትንሽ አታፍሪም? እች እኮ የተለየች ነች። እንደዚህ ሰራተኛ አይቼም ሰምቼም አላውቅም። ፊት አይታን እንዳይሆን። እኔ ነኝ ፊት ሰጪው? እንግዲያውስ ስለማይሆናል በእኔ ይሆናል ነው እንጂ እሱ እኮ ነው ከየትም ለቃቅሞ ያመጣብኝ። እኔ የምልሽ እንዴት ግን ሊያገኛት ቻለ? አንቺ ደግሞ ነግሬሽ የለ እንዴ? ፊልድ ወጥቶ ወደ ከተማ ሲገባ ነው ድንገት ከመኪና ኋላ ተደብቃ ያገኛት። መኪና ውስጥ እንዴት ሊያገኛት ቻለ? እሱ እንደሚለው ከሆነ መኪናውን አቁሞ ሽንቱን ሊሸና ሲሄድ ነው ድንገት ከባሏ ሸሽታ መኪና ውስጥ ልቅ ያለችበት። ከባሏ ስትይኝ? ሰርጓ 1 ሳምንት ሲቀረው ነው ከባሏ ሸሽታ ያመለጠችው አላልኩሽም? ድፍረቷ! ዝም ተብሎ ሰው መኪና ውስጥ ዘው ተብሎ ይገባል?
ቆይ ከባላሽ ስታን ያልሽ ልታገባ ቀን ተቆጥሮላት ትምህርት ይሻለኛል ብላ ነው ሸሽታ የጠፋችሁ ነው ያለኝ። እንግዲህ አልቀረባትም። እሱማ በግድስ ቢሆን እዚህ እየተማረች አይደል እኮ እሷ አሁን ተምራ የት ልትደርስ? ተማርን የሚሉት ጋር ይሆናላ ቆሞ ሊጠብቋት። እሱማ ከቆሙ ቆይኩ፣ ለዛውም ትናንት ላይ። እንደኔ ግን ትምህርት ምናምን የምትለውን ነገር አልወደድኩትም። እና ሳራ ወዳ ይመስልሻል? እውነቴን ነው የምልሽ። እነዚህ የቤት ሰራተኞች እኮ የማታ ትምህርት ከጀመሩ ጥጋባቸውን አትችሉ። ለማ ነው እንጂ እኔማ መማሯን አይደለም እዚህ መቀመጧን ስመች ወደድኩትና። ቆይ ግን እሷ ከሌሎች ሰራተኞች የተለየች ናት እንዴ? ማለት እምለው ገብቶሻል? አንቺ ምን እያስጠረጠርሽኝ ነው? እንዳየኋት ከሆነ ልጅቱ የጸይም ቆንጆ ናት። በዛ ላይ ያለ ልክ ተቀራርበዋል። ቢቀራረቡስ? እንደነገርሽኝና እንዳየሁት ከሆነም ደግሞ በጣም ያቀብጣታል። ቆይ ወዴት እየወሰድሽኝ ነው? ወንድ መሆኑን አትርሺ። ቆይ እና አንቺ የምትይው? እኔ እምልሽ ሁሌም እምልሽ ነው፣ ወንዶችን አትመኛቸው። የኔ ጉድ የሰራኝን ታውቂያለሽ። በደንብ ነው እንጂ የማውቀው። ከስራስ ደግሞ ስመጣ ከገዛ ሰራተኛዬ ጋር እገዛ አልጋዬ ላይ እንዳገኘው ታውቂያለሽ። አረ በደንብ ነው የማውቀው። ስለዚህ ነው መቀራረባቸውን አልወደድኩትም እምልሽ። ወይ ለሚቲ ግን እንደዚህ አድርገው እስከምናገኛቸው እኛም እንዲህ ነበር የምንለው። እባክሽ በፍጹም አያደርገውም አልኩ እኮ እንዴ። እኔ የምለው ማታ ከስራ ሲመጣ አብረን አይደል የሚመጡት? አይ እሷ ከትምህርት ቤት ስትወጣ በጣም ስለሚመሽ እንዳትፈራ ነው ብሎኛል። ያለሽ እውነት ባይሆንስ? ከሆነማ አለቀልን በይኛ ብዬሻለሁ። ሀይ ለሚቲ፣ ምንድን ነው ችግርሽ? በሰላም ነው? የሆነ ችግርም አለ? ችግሩማ አንቺ ነሽ። አቤት። ሰምተሽኛል? በእናትሽ አልሰማሁም አላልኩም። ምንድን ነው ግን ልጅቷን አድርጌ የምትያት? ምንድን ነው ያደረገች? ያቺ ገረድ። ሳራ አትጮብኝ እባክህ። ስሜ ቆይ፣ ሴት አይደለሽም እንዴ? ሴት ስለሆንኩ መሰለኝ አገባኝ። ምንድን ነው እሱ ያደረገች? እሷ ከሌሎች በምን ትበልጣለች? ነገሩ ዳሩ ምን ታደርጊ? አንቺ እንደ ቻለ ጫማ ሰራተኛ አልበረከት ያለች ሰው ነሽ። ካልተስማሙኝስ? መጀመሪያ አንቺ ከራስሽ ጋር ተስማሚ እስቲ። መጀመሪያ አንቺ ከራስሽ ጋር መስማማት አለብሽ። አንቺ ከራስሽ ጋር በደንብ መስማማት አለብሽ። አንቺ ሳትስማሚ ሰው እንዴት ነው የሚስማማሽ? ቆይ አንተ ለእነሱ ጥብቅና ማን ቆምላቸዋል? ህሊና ሳራ ህሊና የላትም እያልከኝ ነው? ስም ይኸውልሽ፣ ፋንቱ ትልቅ ዓላማ ያላት ሴት ነች። ግን እንደፈለግኩ የማዛትም ሰራተኛ ነች። ስራ ልታግዝሽ እንጂ ልትገዣት ግን አትችልም። ከዚህ በላይ አዝያት ልዟ። መጀመሪያ እስቲ አንቺ ራሱ ከራስሽ ላይ እሷን አውርጃት እስቲ። መጀመሪያ አውርጃት። ይኸውልህ እንደውም ትምህርቷ እንድታቋርጥ እፈልጋለሁ። ለምን? ጥያቄው አስፈላጊ ነው። ልትማር መሰለኝ አገሯን ጥላ የመጣችው። እንግዳውስ ወሳኙ ማን እንደሆነ እናያለና። ይህ በጣም ብዙ ፎቢያ ካለው እንደ አንቺ ሰራተኛ ፎቢያ ያለበት ሰው ላይ አይጨነቅም። እስማ የማልኖር መስሎሽ ነበር? እኔ እንደዛ አላልኩም አልሽ እንጂ። እሺ ካሉ ብያለሁ። ጭራሽ ብያለሁ ትኛለሽ። እሺ ይቅርታ በይኝ። እሺ ምን ልበል? ዝጊ ከዛ። አፌን ነው በሩን። እዚህ የአንቺ ማላገጫ ሁኜ ልቅር? እሺ ምን አጠፋው? ለመሆኑ ለለማ ምን ብለሽ ነው የነገርሽው? እንዴ ምን ብላ ነገረችኝ አሉት? ትሰሚያለሽ? ትሰሪ እንደሆነ ቀጥ ለጥ ብለሽ ስሪ። እንዴ እትዬ እኔ እኮ ቀጥ ብዬ ነው የሰራሁት። ባይሆን ለጡን የቀረኝ። አንዴ ባላጋሽ እንዲህ መቀለድሽን ታቆሚ ነበር። እንዲህ ቢያላጉኝ ይሻለኝ ነበር። አዎ እንዲያው አጥንት ከሚሰብር ንግግር አንዴ ቢያላጉኝ ይሻለኛል። ወይ ጥጋብ! እንዲሁ አሁንስ በቅቶኛል። እንዲያው ታዲያ ከበቃሽ ውልቅ ማለት ነው። ምን እዚህ ጋር ቆመሽ ታዋረኛለሽ? እንዲሁ መሄጃማ ቢኖረኝ ኖሮ አሳየው ነበር። እና እኛ ባጣ ቆየና። ያው ሰው የሚያስፈልገው እኮ ሰው በሌለ ሰዓት ነው። ምን ማለት ነው እሱ ደግሞ? እንዲሁ ምን አለ ሰው በሌለኝ ሰዓት ትንሽ ቢቆዩኝ። አቤት አቤት! ንግግር አሳምረሽ ሞተሻል ወሬኛ። እሺ አሁን ከጨረስኩ ልሂድ? ቀድሞውንስ ማን አባሽ አስረሽ? አይ እንዲያው ውስጥ ብዙ ስራ አለብኝ ብዬ ነው ገብቼ ልስራ። መጀመሪያ ቤቱ ይወልወል። እሱን እኮ ከጨረስኩ ቆየው። እንደገና ግቢና ሽንት ቤቱንም ሞሊው። ግን የሚያሳዝነው ምናልባት ባለቤቱ በአጋጣሚ
ህይወቷ ያልፋል። በአጋጣሚ ታማ በድንገት ትሞትበታለች። ሆን ብላ እንዳጠመደች ነው ሌሎች የስራ ባልደረቦቿ የሚናገሩት ማለት ነው። ጌቱ የሚታወቀው ሴቶችን አስገድዶ በመድፈር በዘረፋ ወንጀል እንደገና ደግሞ አደንዛዥ እጾችን በማዘዋወር አስመስላ ነው ወደ ቤተሰቡ ያስገባችው። ቤተሰቡ ላይ ምን እንደሚያመጣበት ምንም አይነት ግምት አልነበረውም ነበር። መጀመሪያ ቤት ይወልወል። እሱን እኮ ከጨረስኩ ቆየው። እንደገና ግቢና ሽንት ቤቱንም ሞልዩ። ኧረ ተው እትዬ ተው። እንደው ጉልበቴን ይህን ያህል አባክኖት ተው። ትሰሚያለሽ? እዚህ ቤት የገባሽው በጉልበትሽ እስከሆነ ድረስ በጉልበትሽ ትኖሪያለሽ። እሺ። አዎ እሺ ማለቱ ነው የሚያዋጣው። እሺ ሄጂ ለዛ ስሪ ሽሻት በይኝ። እሺ። እሱን እንዳስቀመጥሽ መጀመሪያ ግቢና ሽንት ቤቱን ሞልዩ። ኧረ ለሶስተኛ ጊዜ እኔ ካዘዝኩሽ ለሶስተኛ ጊዜ አይደለም ለ13ኛ ጊዜ ትሰሪያለሽ። ኧረ ተው እትዬ ተው። ግን እንደው ተው። እንደው ግፍ እንኳን ባይፈሩ ግፉ ራሱ እንኳን እርሶን አይፈራውትም እትዬ ተው። ምን አባሽ ነው ያልሽው አንቺ? እሺ እትዬ አጸዳለሁ። እንደው ሌላስ የሚጸዳ ነገር የለዎትም? ዳሩ አንቺ አይደለሽም እንዲህ የምትቀልጅብኝ። እሱ ነው ማንንም ጎትቶ እያመጣ እንደዚህ የሚያቃጥለኝ። እሺ ሄጂ ትቢልኝ። እሺ ችላ ገና ምን አይተሽ በዚህ ተማረሽ ጨርቅሽን ጥለሽ ውልቅ እንድትይ ነው ማድረግሽ። አሳይሻለሁ። አቤት እትዬ አስደነገጡኝ እኮ። ተኝቼ ነበር እንዳትይ። ካላዩኝ አልሎት። ለመሆኑ ስራ ጨረሽ? እሱ ጨረሰኝ እንጂ እትዬ። እኔ የምለው ግን እትዬ ምንድን ነው? እኔ ግን ምንድን ነኝ? ሰራተኛ ነኝ እንዴ? ጭራሽ እመቤት መሆን አማረሽ? አይ ኧረ አይደለሁም። እና ምን መሆን ፈልግሽ? የኛ ዘበናይ እንዲያው ሰራ ብቻ ነኝ ማለት እንዲያው ያው ሰራተኛ ሰርቶ ሲተኛ ነው የማውቀው። ጭራሽ አሁን መተኛ ተማርሽ? እንዲያው ብልሴት አግኝቼው። ይልቅ ቤቱን በደንብ አጸዳሽ? በምላሴ መላስ ነው የቀረኝ። ምላሰኛ። አሁን ቶሎ ወደ ስራሽ። ከጨረስኩ እኮ ቆየሁት። ታዲያ እሱ ሞላ ይዘሽ ምን እየሰራሽ ነው? አስቀምጬው ልተኛ። ነችና አንቺ ለመተኛት ምንድን ነው እንደዚህ ያጣደፈሽ? እትዬ እንዲያው ሌሊት ሙሉ አልተኛውም እኮ። እንዲያው እንጀራ ስጋግር፣ ጧት ተነስቼ ለእናንተ ምግብ ሳሰናዳ፣ ከዛ ቤቱን ሳጸዳ፣ ልብስ ሳጥብ፣ እትዬ እንዲያው እንቅልፍ የሚባል ባኔ አልዞረም እኮ። እና ስራሽ አይደለም እንዴ? እሱማ ነው። እና ከሆነማ ቶሎ ቶሎ ወስጃ ምንድን ነው ቆሽታይ? እሺ ፋንቱ እንደምናልሽ? አይ ጋሼ መዋል ከተባለ ውያለሁ። ምንድን ነው ደግሞ? ምን ችግር አለ? ጋሽዬ ወዬ እንዲያው አንድ ነገር ላማክሮ ነበር። ምንም ችግር የለም አማክሪ። ምንድን ነው? እስኪ ፓስፖርት አውጡልኝ። ፓስፖርት ደግሞ ምን ያደርግልሻል? ፓስፖርት የሚወጣው ምን ሊሆን ነው? አረብ ሀገር ልትሄጂ አስበሽ እንዳይሆን። አዎ ጋሼ እዚህ በሀገሬ በነጣ ከምሰደብ ሰው ሀገሬ እጄ በገንዘብ ብሰደብ አይሻለኝም? ይሄማ በፍጹም አይሻልም። ይሻለኛል ስሎት አይሻልም ስልሽ ይኸውልህ ጋሼ እዛ የትምህርት ቤት ጓደኞቼ በነጣ የሚወስድ ደላላ አለ ብሎኛል። ከእነሱ ጋር አብሬ እሄዳለሁ። አይሆንም፣ በፍጹም ሊሆን አይችልም። አይሆንም። ይሆናል ጋሼ። አይሆንም ስልሽ ከሀገርሽ እኮ ባላላገባም እማራለሁ ብለሽ አንድ እዚህ ድረስ የመጣሽው። አልሆነልኝም ስሎት ግድ የለሽም ይሆናል ስልሽ እንዲያው እዚህ የፈላዋ ስላልተደፋብኝና ከፎቅ ስላልተወረወርኩ ነው። ሙቋ ስላልተደፋብኝ ነው እንጂ እኮ እዚህ አረብ ሀገር ነው ያለሁት ጋሼ። ምን እየሰራችሁ ነው? ምን ስናረገይሽን? እየተቆጣኸኝ ነው? ምን ጮቴን ለምጠቀመዋል? ከጠቀመው አንተ አድርገው ውሰደው። አንቺ ግን እቺ ልጅ ምን አድርጊ ነው የምትያት? ምን አደረገችኝ አለችህ? ምን ያደርግሻል ነገር አለ? በአይኔ በብረቱ እያየሁ አይደለም እንዲ ያሉት። ልትሰራ መሰለኝ እዚህ ቤት የመጣችሁ። ልትማርም ጭምር እንደሆነ የተነጋገርን ይመስለኛል። እና እኔ ደብተሯን ቀማት ህልሟን ጭምር ነው የነጠቅሻት። ተው እንጂ መቼ ተኝታ ያለመችውን ህልም ነው? እባክህ ስሚ አንቺ። አቤት እትዬ።
የመኝታ ቤቱን ምንጣፍ አውጥተሽ እንድታጥቢ አልነገርኩሽም? ጊዜ እኮ ስላላገኘው ነው። ትይ እኔ የምለው አንቺ ግን እንደው በአግባቡ እንኳን ሽንኩርት መክተፍ ትችያለሽ? መፍጨት ነው የምችለው። ቃል ደሞታል እንዴ? አይ ጋሽ እንዲሁ ማዘዝ እንደመታዘዝ ይቀል ብለው እንዲያው አፍሬው እኮ ነው ያልጠየኩት። ምንድነው? ጠይቀኝ። ምን ችግር አለ? እንዲያው እስከ ዛሬ ትዬ ፊት ሆነብኝ እንጂ ይህን ጥያቄ ልጠይቆ ካሰብኩ ቆየው። ምንድነው? ጠይቀኝ። ምን ችግር አለ? አይ ጋሼ እንዲያው ናፍቀውኛል። እንዲያው በጣም ነው ናፈቁኝ ጋሼ። ሄሎ ቲጂ፣ ይኸውልሽ ስሚ፣ የአንቺ ቤት ጉድ እኔም ቤት ሰተት ብሎ ገባልሽ። አጀሪት ናታ። ይኸውልሽ በገዛ ጆሮ ይሰማሃት። ጭራሽ ራሱ አፍ አውጥታ ጠየቀችው እኮ ነው የምልሽ። ደግሞ እኮ ናፍቀኸኛል ማለቱ አፏ ሞልታ እኮ ነው እንደዛ ስትል የሰማሁት። ቆይ ግድ የለም መጨረሻውን ሳላይማ ምንም ነገር አላደርግም። እደውልሻለሁ። ቆይ ፋንቱ በጣም አስጨነቅሽ እኮ። ምንድን ነው ነገር እንጂ እንዲያው ቤተሰቦቼ ጋር ስልክ እንዲያስደውሉኝ ነበር። እንዲያው እናቴ፣ እህቴ ሁሉም ነው ናፈቁኝ ጋሽ። በጣም ናፍቀውኛል። አሁን ለዚህ ነው ሁሉ ዙሪያ ጥምጥም የምትዞሪው? አዎ ጋሽ። ቢያው ስልኬ ሳንቲም የለውም ካለ ልሙላና መጥቼ በደንብ ደውለሽ ታናግራቸዋለሽ። እሺ? አይ ጋሽዬ እንዲያው እርሶ ባይኖሩልኝ ኖሮ መልየኝ ጋሽዬ። አመሰግናለሁ። ለዚህ ነበረ የሁሉ ጥብቅና መቆም። እንዴ ምን ተፈጠረ? ትሰሚያለሽ? ኮተትሽን ይዘሽ አሁን እዚህ ቤት ውልቅ በይልኝ። ለነገሩ አንቺ ምን ታደርጊ? እሱ ነው እንጂ እዚህ ማንንም እየለቃቀመ መጫወት። ምንድን ነው የተፈጠረው? ምንድን ነው? ወዴት ሄጅ? ድሮውንም ከየትም ሜዳ ለቃቅመ ስታመጣ አላማረኝም ነበር። ምን ነው የተፈጠረው? ጠዋት ባንክ አስገቢ ብላ የሰጠኝ ብር የለም። ምን ፋንቱ ወስደሻል? ይመኑኝ ጋሺ፣ እኔ ሲፈጥረኝም እንደዚህ አመል የለብኝም። እና ከአንቺ ውጭ እዚህ ቤት ሌላ ሰው አለ? እስኪ ሻንጣሽን ወደዚህ አምጪው። አምጪው እኮ ነው የምልሽ። እንዴ እንዴ የለም። የምር ወስደሽዋል እንዴ? እንዴ የውሸት ነበር እንዴ ጠፋ ያሉት? እንዲሁ እስኪ ምናልባት ሻንጣ ውስጥ ካስቀመጥሽበት ቦታ በደንብ ፈልጊ። ምን እያልክ ነው? ለማንኛውም ብዙ አትልፊ። ብሩ ያለው እኔ ጋር ነው። ገንዘቡን ሻንጣ ውስጥ በደንብ ከደበቅሽ በኋላ ለሱ ደውለሽ ጠሪዋለሽ። ከዛ ጅሬው እውነት መስሎት እየበረረ ሲመጣ ሻንጣውን ከፍቼ ሌብነቷን ሳሳየው ያኔ ቆርጥለትና ራሱ ጎትቶ ያስወጣልሻል። ጥሩ መላ ነው የመጣሽልኝ ጓደኛዬ። ጭራሽ እሷ ከዚህ ቤት ከወጣች አይኔን አታዩ የሚበላኝ። አሁን ወሬውን ተይና ብሩን ሻንጣ ውስጥ ደብቂ። ከዛ ግን በደንብ በመክተትሽን እንዳትረሺ። እውነትሽን ነው። ሳትመጣ መፍጠን ይኖርብኛል። ከዛ ማንም ሳያይ ገንዘቡን የደበቅሽበትን የፋንቱን ሻንጣ ፈልጊ ያገኙት። ወደኋላ ልመልስሽና ላስታውስሽ ማለት ረስተሹ ከሆነ አንቺን በፋንቱ ቦታ አድርጌ ልንገርሽ።
ማዳሜ ሲበዛ ክፉ ናት። ያለ እረፍት ስራ ታሰራኛለች። መኝታ የሚባል ነገር የለኝም። በዛ ላይ ይህ የረባ ምግብ እንኳን አሰጠኝም። ደሞዜንም በአግባቡ አሰጠኝም። ያለ አቅሜ ከባባድ ስራ ታሰራኛለች። በዛ ላይ ስድብና ግልምጫዋ ሰውኝ የመመለሴንም እግዚአብሔርን አመሰግናለሁ። በአንቺ እንዲደረግ የማትፈልጊውን ነገር በሌሎች ሰዎች ላይ ስታደርጊ ነበር። ይሄ ደግሞ የብዙ እመቤቶች ችግር ነው። እውነት አለ። እሷም እኮ ሰው ናት እንዴ። ይርባታል፣ ይጠማታል፣ ይደክማታል። የራሷ ህልም አላት። እስኪ ዝም ብለሽ አስቢ ውስጥ አሁን ከገጠር የመጡ ሴት እህቶቻችን እዛ ያለ ዕድሜ ጋብቻ ጠልተው ነው እዚህ የመጡት አይደል? ግን እንዳንቺ አይነት ማዳሞች ደግሞ ይጠብቋቸውና እዚህ ሰርተው እንዳይበሉ ወይ እንዳይማሩ ጫና ይፈጥሩባቸው አይደል? ከዛ በኋላ እነሱ ህልማቸውን ለማሳካት ሳይሆን ሌላ ሀሳብ ያስባሉ። ስደት፣ ወደ ሌላ ሀገር ስደት። ከዛ በኋላ የባህር ቀለብ የበረሃ ሲሳይ የምታውቂያቸው እህቶች ይሆናሉ አይደል? ዋሻው እኔ አሁን እሷን ስለረዷታል እንደዚህ የምትይው ሴት አሁን ሄዳ በበረሃ ብትቀር ምንድን ነው ያንቺ ጥቅም? ንገረኝ እስኪ። እስኪ የቱ ጋር ነው እውነት ውስጥ ያንቺ? ግን አሁንም የምነግርሽ ነገር ማለት ነው ተወልዶ ባደጉበት ሀገር ላይ እነሱም ሰርተው የመማር ሰርተው የመለወጥ ተምረው የማወቅ ማለት አለባቸው። ሰው ናቸው እኮ ከየትኛውም ፕላኔት ላይ አልመጡም አይደል እንዴ? የኛው ወገን ናቸው፣ ከኛው ሰው ናቸው። እኔና አንቺ ካላገዝናቸው ማንም የሚያገዛቸው? እስቲ ንገረኝ። ግን አሁንም ቢሆን አንድ ነገር የምነግርሽ ነገር እነዚህ እህቶቻችን የእኛ ናቸውና እንደዚህ የሚያስቸግራቸውን ተግዳሮቶችን ማለት ነው የመቅረፍ የማናችንም የማንንም ሰው ኃላፊነት አሁን ቶሎ በይ